ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ። ወንድማችሁ ብሩክ ነኝ። ዛሬ ደግሞ ስለ መጨረሻው ዘመን ትምህርት የተወሰነ ሀሳቦችን እናነሳለን እንጀምራለን ማለት ነው። ለተከታታይ ቀናቶች እንግዲህ የመጨረሻውን ዘመን ትምህርት የምንማር ይሆናል በዚህ የዩቲዩብ አካውንት ማለት ነው። ሁላችሁም ሰብስክራይብ፣ ላይክ ደግሞም ኮሜንት እያደረጋችሁ በተለያዩ ሚዲያዎቻችሁ ላይ ሼር እያደረጋችሁ ትምህርቱን እንድትከታተሉ በጌታ ፍቅር ጠይቃችኋለሁኝ። የመጨረሻውን ዘመን ትምህርት እንግዲህ ለረዥም ጊዜያት በዚህ ዩቲዩብ አካውንት እንማማራለን። ጌታ ይረዳናል። ጌታ እንግዲህ መልካም ጊዜ ይሰጠናል ብዬ አምናለሁኝ። ዛሬ ዝም ብዬ ዳሰሳ አድርጋለሁ። የተወሰኑ ሀሳቦችን አነሳለሁኝ ስለ መጨረሻው ዘመን ትምህርት። በቀጣይ ደግሞ በዝርዝር እያየን በዝርዝር ጥቅሶችን እያነሳን ከምን አንጻር እነዚህ ተባሉ፣ ምን ማለት ናቸው የሚለውን በጥልቀት የምናነሳና የምንማማር ይሆናል። ለዛሬ ግን የተወሰነ እይታዎችን ደግሞም የተወሰኑ ሀሳቦችን የምሰጣችሁ ይሆናል። አብራችሁን ቆዩ። እንግዲህ የመጨረሻውን ዘመን ትምህርት ስናነሳ የተለያዩ ምልከታዎች በመጨረሻው ዘመን ትምህርት ላይ እንዳሉ ልንገነዘብ ይገባል። ለምሳሌ እኛ በዚህ በመጨረሻው ዘመን ትምህርት የክርስቶስ ኢየሱስን የ1000 ዓመት ንግስና፣ የቤተ ክርስቲያንን መነጠቅ፣ የ7ቱ ዓመት የመከራ ዘመንን እና ደግሞ የነጩ ዙፋን ፍርድን በጥልቀት የምንመለከት ይሆናል። ልክ እኛ ይህን ምንማማረውን ትምህርት የማይቀበሉ ኢየሱስ ክርስቶስ መጥቶ በዓለምና በስራው ላይ ይፈርዳል፣ ደግሞም ክርስቲያኖችን ይወስዳል ብለውም ደግሞ ንጥቀት የለም፣ የ1000 ዓመት ንግስና ዘመን የለም፣ ደግሞም የመከራው ዘመን የሚባልም ደግሞ የለም የሚል አስተምሮ ደግሞ ያላቸው አሉ። እነማን ናቸው? ለምን እንደዛ የሚል እምነት ኖራቸው የሚለውንም ደግሞ የምናነሳ ይሆናል። ሌሎቹ ደግሞ ቤተክርስቲያን በመከራው ዘመን ታልፋለች፣ ነገር ግን ኢየሱስ ክርስቶስ መጥቶ በምድር ላይ ይነግሳል የሚለውን ትምህርት ደግሞ የሚቀበሉ ሌሎች ግሩፖች አሉ። እነሱንም ደግሞ እናነሳለን ማለት ነው። ዛሬ ግን በዋነኝነት እኛ ምንድን ነው ምናምነው፣ ምንድንስ ነው ደግሞ ምንማማረው፣ ከእግዚአብሔር ቃል አንጻር እንዴትስ ይታያል የሚለውን በጥቂቱ አሳያቸዋለሁ ዛሬ ማለት ነው። ተባረኩ። እንግዲህ ይሄ የመጨረሻው ዘመን ትምህርት በዋነኝነት ለምን ይጠቅማል፣ ዓላማው ምንድን ነው፣ ምንስ ደግሞ ምንማማረው የሚለውን ላሳያችሁ። ቤተ ክርስቲያን ዘመኑን በማወቅ ያለችበትን ጊዜ በማወቅ በኃይል ወንጌልን ይዛ ለዓለም እንድትደርስ በዓለም ላሉ ለሙታን ሁሉ ወንጌልን እንድታዳርስ በጸሎት እንድትተጋ በጌታ ፊት ራሷን እንድታዘጋጅ በብዙ የሚጠቅማት ትምህርት ነው ማለት ነው። ዘመኑን እንድታቅ የጌታ መምጫ መዳረሱን መቃረቡን አስተውላ ተረድታ ቤተክርስቲያን ለጌታ እንደሚኖር ለጌታ እንደሚገባ ልትኖር ለጌታ ለክርስቶስ ኢየሱስ እንደሚገባ የምትኖርበት ጊዜ እንደሆነ እንድትረዳ እንድታቅ የሚያግዝ ነው ይሄ ትምህርት ማለት ነው። የመጨረሻው ዘመን ትምህርት ኢየሱስ ክርስቶስ ሲመጣ ምን ይሆናል የሚለውን እንግዲህ በዚህ ትምህርታችን በደንብ የምናነሳ ይሆናል። ኢየሱስ ክርስቶስ በስውርና በግልጽ እንደሚመጣ መጽሐፍ ቅዱሳችን በጥልቅ ያስተምራል። ምን ማለት ነው? ሰዎች ሳይመለከቱት ለቤተ ክርስቲያን ብቻ የሆነ አመጣጥ እንዳለውና ቤተ ክርስቲያንም ብቻ በዚህ በስውር አመጣጡ ወስዶ እንደሚሄድ ከዛም ደግሞ በግልጽ እየታየ እግሮቹ በደብረ ዘይት ተራራ ላይ የሚቆሙበት ጊዜም እንዳለ መጽሐፍ ቅዱስ ያስተምረናል። ሁለት አመጣጥ አለው ማለት ነው። ሁለት አመጣጥ ካለው በሁለቱም አመጣጡ የተለያየ ክስተትና የተለያየ ውጤቶችን እንመለከታለን ማለት ነው። የተለያየ ክስተት፣ የተለያየ ውጤት። እኛ በየትኛው መምጣቱ ነው የምንወሰደው? በሁለተኛው ውስጥ መምጣት እኛ ክርስቲያኖች በክርስቶስ ኢየሱስ አምነን ከዘላለም ሞት ያመለጥን ምን እንሆናለን የሚለውንም ጭምር አብረን አያይዘን የምናይ ይሆናል ማለት ነው። እንግዲህ ይህን ትምህርት የሚያጠናው በተለይ የክርስቶስ ኢየሱስን ንግስና የ70ውን ዓመት የመከራ ዘመን የሚያጠናው ዲስፔንሴሽናል ቴዎሎጂ ተብሎ ይታወቃል። ምን ማለት ነው ዲስፔንሴሽናል ቴዎሎጂ ማለት? መጽሐፍ ቅዱስን በዘመናት ከፋፍሎ ማጥናት መረዳት የሚል ትርጓሜን ይይዛል። በዋነኝነት መጽሐፍ ቅዱስን በዘመናት መከፋፈል ወይ ደግሞ የእግዚአብሔርን ፕሮግራም ሐሳብ
እግዚአብሔር በዘመናት ውስጥ የሰራውን ስራ መረዳት የሚል ሀሳቦችን ያነሳል። እንግዲህ ከዚህኛው ቴዎሎጂ ጋር በጽኑ ሲቃረን የምንመለከተው የኮቨናንት ቴዎሎጂ ነው። ኮቨናንት ቴዎሎጂ ነው። እሱን በኋላ ላይ እናነሳዋለን። ለምንድን ነው እሱን የሚያምኑት፣ ለምንድን ነው ይሄኛውን የማይቀበሉት የሚለውን ተቃርኖንና የመጨረሻውን ዘመን እይታቸውን ምናነሳ ይሆናል። በዋነኝነት ዛሬ እኛ ምንማማረውን ስለሆነ እዚህኛው ላይ እናተኩራለን ማለት ነው። እንግዲህ ዲስፐንሴሽናል ቴዎሎጂ ማለት መጽሐፍ ቅዱስን ወይም ደግሞ የእግዚአብሔርን ሀሳብ በዘመናት ውስጥ መከፋፈል ነው ካልን እንዴት ይከፈላሉ የሚለው ዋናው ጉዳይ ይሆናል ማለት ነው። እንዴት ነው የሚከፈሉት? ይሄን ማየት ተገቢ ነው። እንግዲህ መጽሐፍ ቅዱሳችን የሰውን ልጅ አፈጣጠርና ስለ መጨረሻው የሰው ልጅ ታሪክ በደንብ ዘግቦ በመጽሐፍ ቅዱሳችን ላይ ታሪኩን ይነግረናል። እግዚአብሔር ከምድር አፈር ሰውን አበጀውና በኤደን ገነት እንዳስቀመጠው ያ እግዚአብሔር ያበጀው ሰው ከእግዚአብሔር ጋር ቆንጆ የሆነ ግንኙነት የነበረው እና ከእግዚአብሔር ጋር ህብረት ያደረግ የነበረ ሰው እንደነበር መጽሐፍ ቅዱስ በመተረክ ታሪኩን ይጀምራል ማለት ነው። እንግዲህ ይህ ግንኙነት ከእግዚአብሔር ጋር የነበረው ግንኙነት እስከ ዘፍጥረት መጽሐፍ ምዕራፍ 3 ብቻ ሲሄድ እንመለከታለን። ዘፍጥረት መጽሐፍ ምዕራፍ 3 ላይ ይሄ በእግዚአብሔርና በሰው መካከል የነበረው ግንኙነት በአንድ አሳች ምክንያት ግንኙነታቸው ሲበላሽ እና የሰው ልጅ መልኩን ሲያጣ ከእግዚአብሔር ጋር የነበረው ህብረት ሲቋረጥ የምናይ ይሆናል ማለት ነው። እንግዲህ ከሰው ልጅ ፍጥረት እስከ የሰው ልጅ ውድቀት ድረስ አንደኛው ዘመን ተብሎ በመጽሐፍ ቅዱሳችን ይታወቃል። ወይ ደግሞ ዲስፔንሴሽን ይሄን አንደኛው ዘመን ብሎ ያስቀምጠዋል። ከሰው ልጅ ውድቀት በኋላ ደግሞ ሰዎች ምድር ላይ ሲበዙ ሲባዙ እና ደግሞ በጣም እግዚአብሔር ያዘነበትን ድርጊት ሲያደርጉ ደግሞ እንመለከታለን። ያ ደግሞ ማለት የሰው ልጅ ከወደቀበት እስከ ኖህ ዘመን ወይ ደግሞ ዘፍጥረት መጽሐፍ ምዕራፍ 6 ድረስ ያለው ታሪክ ማለት ነው። እግዚአብሔር በሰው ልጅ ላይ በሰው ልጅ አመፅ እንደተጸጸተ ሰውን በመፍጠሩ እንደተጸጸተ ይነግረንና ምድርን እንዳጠፋት መጽሐፍ ቅዱሳችን ይነግረናል። እንግዲህ ሰው ሁሉ ህዝብ ሁሉ ጠፍቶ ኖህና ቤተሰቡ ማለትም 8 ነፍሳት እንደዳኑ መጽሐፍ ቅዱሳችን ይነግረናል። ይህ ሁለተኛው ዘመን ተብሎ በዲስፔንሴሽናል ቴዎሎጂ ይቀመጣል። ሶስተኛው ደግሞ ከምድር ወይ ደግሞ የሰው ልጆች መጥፋት በኋላ የኖህ ቤተሰብ በዚህ ምድር ላይ ሲበዛና በየአካባቢው በተለያየ ቋንቋ መኖር ሲጀምር ሲባዛ እንመለከታለን። እግዚአብሔር እንግዲህ በዚህ ውስጥ ያ የወደቀውን ሰው የሚያድንበትን አንድ የዘር ግንድ ሲያመጣ እንመለከታለን። ዘፍጥረት መጽሐፍ ምዕራፍ 12 ላይ አብርሃም የተባለ ሰው ተጠርቶ ሲወጣ ከወገኖቹ እንመለከታለን። እንግዲህ ከዘፍጥረት መጽሐፍ ከሰው ልጅ አፈጣጠር ጀምሮ እስከ ውድቀቱ የመጀመሪያው ዘመን ብለናል። ከወደቀበት እስከ ጠፋበት ጊዜ ድረስ ሁለተኛው ዘመን ብለናል። ከወደቀበት ያ የዘር ግንድ መሲሁ የሚመጣበት የዘር ግንድ እስከተጠራበት ዘፍጥረት 12 ድረስ ሶስተኛው ዘመን ክፍለ ዘመን ተብሎ ይታወቃል። እንግዲህ ያ ሰው ደግሞ ከተጠራ በኋላ ከእግዚአብሔር ጋር ኪዳን ሲያደርግ እግዚአብሔር ቃል ሲገባለት እንደ ምድር አሸዋ አበዛሃለሁ ሲለው እንመለከታለን እና በሱ በኩል መሲሁ እንደሚመጣ መጽሐፍ ቅዱሳችን ሲነግረን እንመለከታለን ማለት ነው። ይሄ የእግዚአብሔር ተስፋ እስከ ሕጉ መሰጠት ድረስ ሲቀጥል እንመለከታለን። የሕጉ መሰጠት በዛ ሰው በኩል የተጠራውና የበዛው ሕዝብ ወደ ግብፅ ሄዶ በባርነት 430 ዓመት ከኖረ በኋላ ከዛ ወጥቶ በሙሴ አማካኝነት ሕግን ሲቀበል እንመለከታለን። ሕግ እስከተቀበለበት ጊዜ ድረስ ያለው አራተኛው ዘመን ተብሎ ይታወቃል። በሙሴ አማካኝነት ሕግን ከተቀበለ በኋላ ጌታ ክርስቶስ ኢየሱስ መጥቶ የጸጋ ዘመን እስኪጀምር ድረስ መስቀሉ ጋር አምስተኛው ዘመን ተብሎ በመጽሐፍ ቅዱሳችን የሚታወቅ ነው። እንግዲህ አሁን ያለንበት የጸጋው ዘመን 6ኛው ዘመን ነው። የጸጋው ዘመን የሚያበቃው የጌታ የክርስቶስ ኢየሱስ ምጽአት ላይ ነው። ኢየሱስ ቤተክርስቲያንን ሊወስድ ሲመጣ ይሄ የጸጋ ዘመን የሚያበቃ ይሆናል። ከዛ 7ኛው ዘመን የክርስቶስ ኢየሱስ የንግስና ዘመን እዚህ ምድር ላይ ለ1000 ዓመት የሚነግስበት ዘመን እንደሆነ መጽሐፍ ቅዱሳችን ያስተምራል ማለት ነው። ለመግቢያ እንደዚህ ካልኳችሁ እነዚህን ሐሳቦች ደግሞ በቀጣዩ ቪዲዮ በደንብ ሐሳቦችን እያነሳን የእግዚአብሔር ቃል ጥቅሶችን እያነሳን በዝርዝር የምናይ ይሆናል። አብራችሁኝ ስለነበራችሁ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ሻሎም